ወንድ የሆነ ግሬስ መልክ አለው። ኧረ ግሬስ ይደራረጋል። ስለዚህ ይደራረጋል። ጥያቄ ፌሚኒዝም ሲባል ወደ ጭንቅላታችሁ ይመጣው የመጀመሪያው ነገር ጆርጂ ሃይማኖት ላይ በጣም ኮኔክሽን ያለው ሰው ቢሆን እኔን ወደዛ የሚወስደኝ ሰው ቢኖር በጣም ደስ ይለኛል። ራሻት ይጂ ራስሽ ምን ይላል ይጂ ነው በተከሰተ ወንዶች ከፍተና አትግባል ተባለ። ጋይስ እንዴት ናችሁ? ኪራና ቴዳንን በሌላ ቪዲዮ ተመልሰናል ማለት ነው። ባለፈው በሰራነው ቪዲዮ ላይ ሴቶች ራሳቸውን ራንክ ሲያደርጉ ነበር in terms of their attractiveness። አሁን ደግሞ ወንዶቹ ራንክ ሊደረጉ ነው። ራሳቸውን ራንክ አድርገው በሴቶቹ በራሳቸው ራንክ ሊደረጉ ነውና ኢትስ ኢንተረስቲንግ። ከዛ ራንክ በኋላ አሁን ምን ተቀይሮ ይሆናል ምናምን የሚለውን እናያለን። ወደ ቪዲዮ እንሄዳለን። ይመቻችሁ። ይሄ ቤት ግን ነው ቤቱን ብቻ ቢለቁት ራሱ ሰማዋለሁ። ኳንደና ቆይ ሱራፌል ሲሳይባል ናትናኤል ይባላል። ዮሐና እባላለሁ። ዮሐና ግራፊክ ዲዛይነር። ከዛ በፊት በአርኪቴክቸር ነው የተመረኩት። ሰዎች መጀመሪያ አንተን ሳዩ መጀመሪያ ኖቲስ የሚያደርጉት ምን ይሆን? ፊዚኬ አልፎ ድንግር ነው ስሊፐር ቢውልድ መሰለኝ ካስጀመርከኝ አይቀርም። ተወልጄ ያደግኩት ሐዋሳ ነው። የሐዋሳ ልጅ ነኝ። አሁን በፋሽን ዲዛይኑ ያው ማስጌጥ ማስዋብ ላይ ፋሽን ዲዛይነር ሆኖ ነው። ጭራሽ ልብስ ምናምን አላየም እኮ እሱ ልብስ አላየም። ልጅ ወዳታለሁ። ቁመቷ ደስ ይላል። አይ ለዚህ ነው ከቁመቷ አንፃር ነው ያየው። ኦኬ ቁመቷ ያምራል። እየሰራሁ እገኛለሁኝ። ሞዴል ነኝ። ሞዴል ነው። ለዛ ነው አየሁ። አሁን ላይ ኢትዮጵያ ኔክስት ቶፕ ራሲስ ላይ ተወዳዳሪ trying to make a music musician ነኝ። trying to be a photo model ሌላ ምንም ነገር ያለው unemployed. What do you think? money yeah okay if a man have money he's beautiful በሚለው not beautiful but handsome በሚለው ማርኬቲንግ ተማሪ ነኝ። አርት ወዳለሁ፣ ሙዚቃ ወዳለሁ። so that's possible ሱራ ይላል አባቴ። ኖቲስ የሚያደርጉት ምን ነው? የዚህ ይሆን አይደል? ይሁን ባፍ ነገር ፒውርሊ ኦን ፊዚካል አትራክቲቭነስ ነው የሚሆነው። አቦሰን ብናረግ እዚህ ጋር የአውትፊት ኳሊቲ ነው ያየሁት። ከላይ እስከታች ድረስ እኔ መጀመሪያ ያገኘሁት ነው ለብሼ የመጣሁት። there is a clear physically imposing quality here. height ጀለስ ያው ወርክአውት እንደሚያደርግ ያስጠጣል። also physically imposing height አለው። it's difficult አንዱን ከአንዱ ማቀዳደር። everyone የሆነ የራሱ የሆነ ኳሊቲ ያለው he got the height and the masculinity, he got the height, the model face, he got the ብቻ አለው እሱ የሆነ ነገር ከሱ ልጀምርና በቃ ወንድ የሆነ ግሬስ መልክ አለው። ኧረ ግሬስ ይደራረጋል። ስለዚህ ይደራረጋል። ኧረ ጊዜው ጥሩ አይደለም ጋይስ። እንደዚህ አሁን እኮ ሪስክ እኮ እሱ አሁን መልኩ ደስ ይላል በጣም ቆንጆ ልጀምር። እሺ እሱ ቅርጹም ደስ ይላል። ሲያወራም ድምፁ አሪፍ ነው። እንደሚሰራ ያስታውቃል። ኧረ ተው እንዴ ምንድን ነው ይሄ? አያምርም ማለት ነው። ኢትዮጵያ ውበት አለው። እሱም እንደዛው ለፎቶ የሚሆን አቋም አለው። ወደ እሱ ስንመጣ ደግሞ ቦዲ ቢልደር ነው ተስለች የተደባደበ አቋም ያላት። እውነቱን ለመናገር ከለሩ በጣም ደስ ይላል። ጠይም የሚባል ከለር ነው ያለው። አሳ መሳይ ይባል ከሰማሁ ጠይም አሳ መሳይ። ኧረ ግሬስ ይብቃ አንተ ምንድን ነው ግሬስ ይብቃ ምንድን ነው? ኧረ በእናትህ ሴቶቹን እኮ እንደዚህ አላደነቁም። እርስ በርስ እንደዚህ እንደሆነቃሉ እንዴ? እሷ ረዥም ናት፣ ያቺ ቀይ ነች። ምናምን እኮ ነው ያሉት። ልብሷ ደስ ይላል። ልብሷ ሲምፕል ነው ምናምን። that's it ይሄን እኮ ነው ያሉት። እርስ በርስ ሲሆን እንደዚህ ጠይም አሳ መሳይ አለ እኮ እንደዚህ ወደ እሱ ስንመጣ ፊዚክ በጣም እንደሚሰራ ያስታውቃል። ፎቶጂኒክ የሆነ ነገር አለው እንዴ? ምንድነው? ቺል ሁሉም የራሳቸው የሆነ ውበት አላቸውና ወዳቸዋለሁ ሁላችሁ። ትንሽ ይከብዳል። በጣም ከባድ ታስክ እንደሆነ ተናገር። ከሴቶች የበለጠ ከበዳቸው በጣም ባረ ሴቶቹን እኮ አንቺ ነኝ እዚህ ጋር አንቺ በጣም ተቸገሩ እንደዚህ በመሞጋገዝ። በጣም አስቸጋሪ ነገር ነው ያገኛለን። ሃይት መጀመሪያ ቫልዩ የሚደረገው ነገር ስለሚመስለኝ አንተ በዚህ በኩል እሱ ትንሽ ያፍራል ኮረመማልና ሰው ባለበት ብንቶ እሱ መሀል ብናደርገው አይ ገስ ራሴ መጨረሻ ላይ ይላሉ። ራሷን ሳክሪፋይስ አደረገች። እሱን እዚህ ጋር አድርጓል። this is me in here
ደስ ይላል። ሀምብል ናቸው። ምንድን ነው እሱን መጀመሪያ ላይ አድርገዋል። እንዳያሞግዝ ፍጥነቱን አየኸው? ሀምብል ስብስብ የእውነት ለእኔም ተመችቶኛል። ራስን ራንክ ማድረግ I don't like rank myself. I don't like ranking a guy. እኔ ክሊር የሆነ ዲስፓሪቲ ያለ ከነሱ በሁሉም ኳሊቲ አይ ቲንክ አም አት ባር አይ ቲንክ እኔ መጨረሻ ላይ ሆናል። በቃ ሁሉ መጨረሻው ምንድን ነው ማይሰልፍ ዳውን ምናምን ግን ክሊር የሆነ ላይክ thoughts into what he wears, how he looks ምናምን being a photo model so he just doesn't care, you know. That's a appeal. Nonchalant 6 foot model 6 foot dreadlock እኔ በቃ ይሁን በቃ ሶስት ተመችቶታል። መጨረስ ነው የፈለጉት። በቃ ከዚህ በ5 ደቂቃ እንዲያልቅ ሙሉ ነገር እንደውም ተቀድሞ እንትን ነበር አባቡ ሰምናርክ ለማወቅ በሚለው ፌት ምን እንደምትል እንስማ። ፌት ሳይሆን ሴት የሚሉትን ነው መስማት ያለብን። ሴቶቹ ከዚህ በላይ ፎርዋርድ ነበሩ። አቦ ሰምና ይጥላሉ። ከዛ በኋላ ይቀየራል። እኛውን ላኪ ፈረደልን። ይሄ ነገር ፌት ዘንደሩ ቤዝድ ኦን ፐርሰናሊቲ ቢሆን የምትቀይሩት አለ። ፐርሰናሊቲ አንደኛ ሷንች መጀመሪያ አንተዋወቅም። እንዴት ነው እስካሁን እዚህ ባየሽው ያራዳ ኮንፊደንሱ በጣም ስታንድ አውት ያደርጋል ለምትለው ሰው አለ? ሱራፌል ናይሻላንት ነች። ዮሐና ኮንፊደንሱ ጥሩ ፖይንት ያሰጠዋል ብዬ አስባለሁ። አሰሃቢ ዘፋኝ ነኝ። አም ኮሚኒኬተር ጉድ ኮሚኒኬተር ነኝ። ቶሎ ከሰው ጋር አግባባለሁ። ያ and I'm funny. That's my qualities. ፋሽን ዲዛይን ስኪች አደርጋለሁ። በጣም ነው የምወደው ፋሽን ዲዛይን ስኪች ማድረግ እና ፋሽን ሾዎችን ማየት እሱ ያስደስተኛል። ያው እኔ ሙዚቃ መስማት ደስ የሚለኝ ሙዚቃ መስማት፣ አብዛኛው ፊልም መጽሐፍም አንዳንዴ እሞክራለሁ። መጽሐፍ ነው ማንበብ ነው መጽሐፍ ማንበብ ነው እሞክራለሁ። ሱራ ሌላ ስፖርት ነው ፊዚካሊ አንቺም ስፖርት። ስለዚህ ድሮ ቀጨን ነበርኩ። አሁን ፊዚካሊ ራሴ መለወጤ አይ ቲንክ በህይወት አቺቭ ያደረኩት ትልቅ ነገር ነው ማለት ነው። ጎበዝ አርት ነክ የሆኑ ነገሮች ደስ ይለኛል። ኳስ ወዳለሁ። የአርሴናል ደጋፊ ነኝ። እኔ ተደጋፊ ነኝ። ትዳረጋል ኳስ አልወድም። ሰርፕራይዚንግ አይደለም for some reason ሰርፕራይዚንግ ይሄን የሚያውቀው ግን አይ ፔይንት እና ስኬች ለስራም ዩዥሊ ይጠቅመኛል። ሊፍቲንግ ላይክ ዌይት ሊፍቲንግ እና as of like 2 years ago የገባሁበት ቦክሲንግ ታይሰን ይላል። ዴድ ሊፍት ፒአርስ 210 አትብዙ ነው እቲ ሰዲ ነው። ዴድ ሊፍት ፒአርስ እንት ነው 120 10 እኔ አልወድም ዴድ ሊፍት ማድረግ 160 150 እንዳት ማጭ ይላል አላውቀውም። ቤንች ፕሬስስ ቤንች 80 85 እኔ 120 ትንሽ ሜንታሊ ልነሳ አለብኝ። ቤንች እያደረኩ ነው 50 ነበር መሰለኝ። I don't remember. It's just ቆይቷል እና 60 እሞክራለሁ። 30 እሱ ብዙም አይደለሁም። ወርክአውት ላይ ግን ኖርማል ኤክሰርሳይሶችን ነው የሚሰራው። ክብደት ምናምን እንኳን አላነሳም። ፐርሰናሊቲ ፕላስ ሉክስ ሁሉ ነገር ሆኖ giving your final ranking እንዳለኛው ነች። ፐርሰናሊቲ ዋይዝ አንተ መጀመሪያ መሆን ትችላለህ። just based off how well he communicated what he's about I'm good with this። ይሄ አሪፍ ስታይልህ ራንክህን አፌክት አድርጎታል ብለህ ታምናለህ? አዎ in a good way። ስታይሉ ግን ያወርድኩት ይቅርታ እኔ ራሱ ምንድን ነው የሚባለው? እኔ ሸሚዝ ወጥፎ ነው በቃ ጅንስ ጋር የመጣው እኮ እኔ አልታየኝም። ኦልዲስ ነው ያኔ እንጃ እኔ ብዙ ፊል አላልኩትም። እንደው የሱራ አሪፍ ነው፣ የእንትናም አሪፍ ነው፣ ሞዴሉም አሪፍ ነው፣ የዛም አሪፍ ነው። እንደው ቱታ ግላ ነው የሆነ ግድ እንደማይሰጡት ነው የለበሰው። አይ ይሄኛው
እኔ እንጃ ፊል አላደረኩትም ብዙ የሆነ እነሱ ካረጉት በኮሚኒኬሽን ላይ መናገር የምፈልገውን ነገር መናገር የምችል አይነት ሰው ነኝ እና ደግሞ አይ ኖ ዋት አይ ዋንት ኦኬ ሻም ከድድስ ይሄ አንደኛ ነኝ በለው ቀደም ዳልኩ አንደኛውን በቁመት እና በአጠቃላይ ፋሚሊ ባርሱ ፍንቻንቺ ሻለ መጠን ራሳቸውን አራተኛ ለማድረግ ነው። በቃ እዚህ ጋር ጠራቱ ምን ነው ቁመቴ እኔ ቀደም ባልኩት ነው። አንደኛ እሱን፣ ሁለተኛ ደግሞ ራሴ ቤተር ፖዚሽን ዲዘርቭ ያደርጋል ብለህ የምታስበው ሰው ነበር? ዮሐና how prepared he was, well prepared he was, the appearance. To be honest, በconversation wiseም personality እሱ ይጎንሰ ነው። I haven't seen the confidence ሁሉም ሻይ ነበር። አሁን ለምናገር የመናገር የሚፈልገው መጠየቅ የሚፈልገው ሁሉም አልጠየቀም። በስንት ሱራፌል አንደኛ ነው። ሱራፌል በቃ ወልጄዋለሁ። አንደኛ ሲሳይ አንደኛ ነው ለኔ። ሁለተኛ ዮሐና፣ ሶስተኛ ናቲ፣ አራተኛ ሱራፌል። Do you think ይሄን የሚቀይሩት ሴቶች? Probably no. Exactly በስነ ስርዓት Yeah. What's your type? ሳባ ባይሆንም ሳባ ተመችታለች። ሳባ ኢኮኖሚክስ 101 እስቲ ማይ ፕሬፈረንስ ረጅም ቢሆን በጣም ጭንቅላቱ ላይ የሚሰራ ራሱ ላይ የሚሰራ አንባቢ አትራክቲቭ ያደረገ አሪፍ ነው። ካላደረገም ደግሞ ባስፈራ በቁመት በደንብ ከጉሬዛ መለስ ያለች ረጅም ስለሆነች ልክ ነች። የእንትና ግን ከጉሬዛ መለስ ያለ ነው። ብዙም ግድ አትራክቲቭ ባይሆንም ባይሆንም ቢሆን ግን ችግር የለውም። ይደረኛል። እንደውም አትራክቲቭ እንዲሆን አልፈልግም። ሰፋቢ ደስ ይለኛል። ረጋ ያለ ሰው የሚያወራ ያው ከኔ ጋር ብቻ የሚያወራ ከሌላ ሰው ጋር የማያወራ ያው ወላጆችንም እንዳታወራ ለብቻዋ ነው የፈለገችው ማለት ነው። ማንንም እንዳታወራ ከቤት እንዳትወጣ ምናምን ብለው ትወጣ ልጅ ነው እንደፈለግሽው እንዴ ሰፖርት የሚያደርግ ሃይማኖቱ ላይ በጣም ኮኔክሽን ያለው ሰው ቢሆን እኔን ወደዛ የሚወስደኝ ሰው ቢኖር በጣም ደስ ይለኛል። ራሻት ሂጂ ራስሽ ምን ይላል ይጄ ቤተክርስቲያን አትግባ አልተባለም። መግባት ትቻለሽ። ሞስትሊ ሴቶች ምን ይላሉ? ቁመት ከኔ የሚበልጠኝ ወንድ ይላሉ። እኔ እነሱ ጋር እስማማለሁ። ላይክ የሆነ ቦዲ ቢልደር አይነት ሰው ቢሆን ደስ ይለኛል። ቁመትሽ ስንት ነው? ሜትር ከሰባ ሜትር ከሰባ ሺስቶል ታስታውቃለች። ደግሞ ከሌሎቹ ይቺና ሞዴሉ ድሪፕ ቱ ሃርድ አራንት ነው። ይቺ ኳ ቀይ ኮፍያ ምናምን እሷም ረጅም ነገር ነች። ከዚህ ጭቆች ስለዚህ ከዛ ቢረዝም ምን ያክል ነው ደስ ይላል? ሚኒመም ከ80 ቢሆን ደስ ይለኛል። ልክ ነች። ሶስተኛ ላይ ያለው ማን ወይስ ኦኬ ምን ችግር አለው? የለም ማለት ይቻላል። እሺ ሁለተኛ ላይ ያለው ሁለተኛ ላይ ሱራፌል ነው ያለው አይደለም? ሁለተኛ ያለችው ወደ ካሜራው ወደሱ ቀረበ እኮ ለምን አይሰለ? ከዛኛው ነው መሰለኝ እነሱ ይቆጠራሉ። ግሬ በብላክ ማለት ነው። አይ ለከዚህ ካሉት ስለሆነ አስባል የሆነ የሚስቁብህ እኮ ነው ይመስላል። አንተ አርጋ ድክም ሲሉ ምናምን ነገር አንተ ላይ እየሳቁ ነው ይመስላል። ኧረ ምንድን ነው የሚሉት ነው በውስጥ እስማ ጭንቅ እኮ ነው የሚለው። የወንዶቹን ስፓት መያዝ አልፈልግም እዚህ ጋር። ሱራፌል እንደተለመደው ነንሻላንት ነች። ዘፈን እየሰማች ነው መሰለኝ። ያን ዘፈን ወደደት ያ ቱታ እሱ ነው የተመቻቸው ሴቶቹ። ግሬ የለበሰውና ቀይ ቁመት ያለውና ሰፋ ያለ ሰው ደስ ስለሚለኝ ለዛ ሁለቱም እኩል አታላቸው ተለያዩብሽም እኩል ናቸው። ቫይብ እያደረገች ነው ሱራ ቁመትና ደረት አይተህ ጂም ምናምን ለዛ ነው በቃ እንጂ በሌላ ግን በዚህ ባለባበስ ራሱ እንዲህ በሌላው ማለት ባለባበስ ሜቢ አይ ነው ይችኛዋ ብቀዳ ነው ያዘችው። ነምበር 4 እንዴ ነምበር ምሉ እሷ ብቀዳ ነው ያዘችው እንጂ ሌላ ነገር የላቸውም። ቁመት እንጂ ምንም የደረት ነው እንጂ ታዲያ ከሱ በላይ ይፈልጋል። ባልመርጥ እንደውም ደስ ይለኛል። ደረትና ቁመት ካለው ምን ትፈልጋለች? እዛው ሁለት ሁለትሽን በመጀመሪያ እሺ። ስለዚህ ሁለት ሰው የሳሪቲንግ ይሄ ነው
ደግሞ ሁለቱን ልገለባበት መሰለኝ። ፐርፌክት ላይክ ስፖርት ምናምን ጂም ምናምን ሰራ ሲስቅ አሪፍ ቢሆን ንጽህናውን ከጠበቀ ይነፍ ብዙም ማያስፈራ ነበር ያላችሁ ቅድም። ለምንድን ነው ያንን አንድ የሚያደርጋችሁት? የኔም እንደዚህ ነው። የኔ እንደዚህ ነው ማለት ስለዚህ የሁሉም እንደዚህ ነው። ሁለቱም ከኔ ጋር ቅድም እንዳልነው ላይክ ፊዚካል ደረት ምናምን በሚለው ቁመት በቁመት እሱ ነበረ መጀመሪያ የሚመጣው ግን ላይክ ማለት ደረት ምናምን የሁሉም አንድ አይነት ደረት ዮሐናን እኔ ሁለተኛ ላይ ነበር ይገባዋል ብዬ የማስበው ግን እሱ ሶስተኛ ላይ ነበር። አረዋነ ሰይ በረጅም ሲባል ያው ብዙ ሰው ቆንጆ ይመስላል አይደለም? አጭር whatever አልተባለ እንትናን ዲስ ያረጋው ምን አውቃለሁ። ሞዴሏን እየሰከሳት ነው። ሞዴሉ እኮ አራተኛ ነው ያደረጉት። ዮሐና እኮ ሁለተኛ ይገባው ነበር ማለት እጃችን አንብሎናል። ረጅም ስለሆነ ቆንጆ ነው ማለት አይደለም። ዮሐና ነይ ብሎ ሸላጋይ ይመች አባቴ ተስማምተናል። ካናገራችኋቸው በኋላ ፍራንኪን ጋር ሊቀይር ይችላል። ዴፊኒትሊ አይቀየርም። ምንም ቢቀየር ነገር የለም። አይቀየርም። ሶሊድ 5 ራሱ ነው ከዚህ አይወደቅም። ወደታች I'm gonna give myself 7 or 6. የራሴ ውበት 10 ከ10 100 ከ10 ነው። እሺ የኔ ጥያቄ ፌሚኒዝም ሲባል ወደ ጭንቅላታችሁ የሚመጣው የመጀመሪያው ነገር ጆርዲ በዛብህ ጆርዲ ጎበዝ። ኦኬ Question clear ፐርስፔክቲቭ ነው የጠየኩት። እሺ ሊቭ ኢት እኔ እንደማስበውና ሰው እንደሚያስረዳኝ ኢን ጉድ ዌይ ሆኖ ሰው ግን ሚስዩዝ እያደረገ ያለ ነገር አመሰራረቱ ኢን ጉድ ዌይ ነበረ፣ ሚስዩዝ ግን እየተደረገ ነው። መጀመሪያ የሚመጣው ፌሚኒስት ፍሬንድስ ወላ ፌሚኒስት ፍሬንድስ እና ሶሻል ሚዲያ ኤክስፖርታቸው ፌሚኒስት ፍሬንድ አለኝ ነው ፌሚኒስት ፍሬንድ እና ኤንታይ ፌሚኒስት ፍሬንድ አለኝ አለ። ማን ጠየቀ? አያለሁትም ግን እሱ እንደዛ ያው ሶሻል ሚዲያ ላይ ዲስኮርስ አላቸው ምናምን የሆነ ያንተን እሺ ምን እንደሚል እስኪ እንስማ። ስፔሻሊ እሱ ነው መጀመሪያ and how do you perceive it? እንዴት ነው የምታየው? me I have no opinion በፈርተው ነው ሴትን አንዲት ሴት ሴትን ወክላ ስለ ሴት ልጅ ጥቃት ሊሆን ይችላል የምትከላከል በቃ ሴትነትን ጎልታ የምታወጣ አይነት ሴት መስለኛለች። ፌሚኒዝም ሲባል የማንም የለም ስታንዳርድ ያደረገች ያው የለም ላይክ ትዳር ላይ 50-50 ነው መሆን ያለበት ኦር ወንድ ነው the whole cover ማድረግ ያለበት። እኔ I don't think እንደተመቻት እንድትሆን እንፈልግ I don't really care። መስራት ከፈለገች መስራት ትችላለች፣ ግን I'm the provider እንደ ስራዬ ፕሮቫይድ አደርጋለሁ። I'm going to be the protector ብቻ የወንድን ስራ እሰራለሁ፣ ግን መስራት እፈልጋለሁ። I want to chase my dreams, I want to accomplish something ካለች I'm going to support and be a husband በሚለው ነው። ቤት ውስጥ ችግር የለውም፣ ውጪ ላይ ገንዘብ እንድታመጣ ግዴታ has to be like whoever can should, whoever wants to should. It could be sometimes it could be 50-50, but like that has no merit when it's in real life. አጣደፋል እኮ በእንግሊዘኛ ምን አልገባቸውም ነው መልሱ። ስለዚህ አራተኛ ነው የሚያደርጉት ሲያልቀው ያው እውነተኛው ዓለም ላይ እውነተኛው ዓለም ላይ ሰዎች ፓርትነርሺፕ አብረው 50-50 ፕሮቫይድ የሚያደርጉት ግን 50-50 ሲባል ነሰሪ ፋይናንሻሊ ብቻ ሳይሆን 50-50 የሚሆነው ሰው የሚችለውን ነገር ኮንትሪቢዩት አስተዋጽኦ የሚያደርግ ላይክ በገንዘብ ማወቅ ነው የፈለገችው እሷ ዓላማ አላት። ሰዓት ላይ ሲባል ወንዱ ኦብቪየስሊ ኃላፊነት አለበት ከሆነች ግን መስራት እንድትሰራ ታስገድዳታለህ ኦር ደግሞ ለወደዚያ እነሱ ራሳቸው ህይወት ውስጥ የማየት አንድን ሰው እየቻለ ይሄ ግን ትዳር በመሰረቱ መቻቻል ነው፣ አንድ መሆን ነው ማለት አንድ መሆን ነው ስልሽ የአንቺ ችግር የኔ ችግር ነው፣ የኔ ችግር ደግሞ የአንቺ ችግር ነው እና በዚህ አሁን በማስተዳደር ያልሽ
አይመስለኝም። የኔ ችግር ያንቺ ችግር ነው፣ ያንቺ ችግር ያንቺም ችግር ነው። አይ ያንቺ ችግር የኔ ችግር ነው እንደዛ ነው የምትለው። ያንተ ችግር ግን የራስህ ችግር ነው፣ የኔ ግን ያንተም ነው። እንደዛ ነው የሚቀጥለው። 100% በርደም የምትሸከመው አንተ ነህ። በባይብሉም ከሄድን ወንድ ልጅ የቤቱ ራስ ነው። ሶ 50-50 ኦር ኖ አሁን በቤቱ ነው የምልሽ እንጂ 50-50 አይደለም። ወንድ ልጅ ነው ማስተዳደር ያለበት ብዬ ነው የማምነው። ኦኬ ቴንክ ዩ ሴቶቹ በደንብ ማቹር የሆነ ምናምን ወንድ ምናምን ብሏቸዋል። የሚጠይቁት ጥያቄ እንዳየው ፌሚኒዝም ይላል፣ ትዳር ስላለች። እኔ የምጠይቃችሁ 2 ጥያቄ ነው። ይሄ ነገር አለኝ በጣም እኮራበታለሁ፣ ይሄ ነገር ስላለኝ ደስ ይለኛል የምትሉት ነገር እና ከእንደዚች አይነት ሴት ጋር መቼም አብራት አልሆንም የምትሏት አይነት ሴት ምን አይነት ሴት ነች? እቺ ቆንጆ ጥያቄ። አካላዊ ላይ ሙሉ ሰው ነኝ፣ ምንም አልጎደለብኝም። ተራምጄ ወጥቼ እገባለሁ። ኢንተርናሊ ዋይዝ ግን ማቹርድ ነኝ ብዬ አላስብም። ግን መኪና የለህም። ተራምደህ ትገባለህ። ሁሉም ሰው ተራምዶ ይገባል። እኔ ተራምጄ እገባለሁ። ለመራመድማ ምን አዲስ ነገር አለ ወይ ነው የምትለው? መኪና ለምን የለህም? እሱ እኮ ነው ጥያቄ። መራመድ እኮ ነው የሰለቸኝ ዮሐና፣ መራመድ እኮ ነው የሰለቸኝ። ምን ሆነ ነው? አም ጉድ ኮሚኒኬተር አዳማጭ ነኝ እና ደግሞ አም ጉድ ፕሮብለም ሶልቨር ነኝ ብዬ አስባለሁ። መቼም ሊሆን አልችልም የምለው ሰው ደግሞ ኮሚኒኬሽን ላይ ያልሰራ ወይ ደግሞ መቹርድ ያለው ሰው ጋር ሊሆን አልችልም። አንደኛ ነገር፣ ሁለተኛ ደግሞ አላማ ላይ ያለው ሰው እንጂ ምኩራራበት ነገር የለኝም። ግን በቃ ፈጣሪ ሙሉ ሰው አድርጎ ስለፈጠረኝ በጣም ደስተኛ ነኝ። በሴቷ ደግሞ የለም ማለት የለም። ማንንም ታይፕ ሁሉም ነገር መልካም ነው። ሁሉም ነገር እቀበላለሁ ነው የሚለው። ሬድ ፍላግ የምለው ነገር የለኝም። ማንም ቢመጣ እንዳመጣጡ እቀበለዋለሁ። ምንድን ነው እንደዚህ ታይፕ ነው የለው? የእሱ ታይፕ ነው። ሁሉም ታይፕ ነው የሚለው። ፓርክ ማድረግ ዲማንድ የሚያደርጉትን ነገር ተገኝቶ ስራውን መስራት እንደዚህ አይነት ማይንድሴት ስላለኝ ፕሮብሌም ምንህን ነው የሆነ ነገር ላይ ኮሚት ካደረግኩኝ ኮንሲስተንትሊ ሾው አፕ ማድረግ እችላለሁ። ጂም፣ ወርኪንግ አውት፣ ቦክሲንግ፣ ፊዚካል ፊቸር I couldn't say በእውነት እሺ እንዳለ ምንም ባሉ ሼር ማናደርግ ከሆነ አብሬ መሆን አልችልም። ይቀለል ያለ ምትጨቃጨቅ ጫቃ ሴት አለ። ጫቃ ሴት አትመቸኝም። እዛው ብቻዋን ትጨቃጨቅ። ያ በጣም ፈታ ያልክ ነው የምትመስለው። ይደክምሃል በአንተ የምትኮረው ማለት ይሄ ነገር ስላለ በጣም ደስተኛ ነኝ። ምንድነው ፕራዮሪቲያችሁ? አንድን ሴት ለመምረጥ የመጀመሪያ ቶፕ ላይ የምታስቀምጡት የመጀመሪያው ሃይማኖት ቾይስ ምንድነው? እኔ አንድን ሴት ለመምረጥ አላማ ከሌላት እሱ አልደራደርም። ምክንያቱም የሰው ልጅ እስከሆነ ድረስ አላማ ሊኖርሽ ይገባል እና ቅድም እኮ ማንንም ሴት ወዷል። አላማ የሌላት ሴት ወጣች ማለት ነው ከምርጫው ከታይፑ። አይ ዝም ብሎ ነው እባክህ የሚሰክሰው። አላማ ባይኖራትም ችግር የለውም ይቀበላታል። ያው አውቀው ነው ሲስ አውቃ ነው አላማ ከሌላት አይመጣት። It would be something to stop. አጠር ያሉ ኮንቨርሴሽኖች ሆልድ ማድረግ የሚችል ሆን ይመጣል። ኢሞሽናቸውን አሳይድ አድርገው ኮሚኒኬት ማድረግ የማይችሉ ከሆነ አንዳንድ ኢሞሽናቸውን አሳይድ አድርገው ማለት ኢንቴሊጀንስ ማለት ነው። ማለት ኢሞሽናል ኢንቴሊጀንስ ነው እሱ እያለ ያለው። ኦኬ ከበድ ያለ ነገር ጠርጠር ያለ ወሬዎች ጠርጠር ያለ ስለ ሀገሪቱ ጉዳይ ምን ታስቢያለሽ? እንደዛ ሳይሆን በእንትኑ ሪሌሽንሺፑ ላይ በቃ የሆነ ነገር ቢናገራት ምንም አትለው ቢመታት ቦክሰኛ ነኝ እኔ ትረጅኛለሽ ወይ ነው ሌፍቱ ካውድባት እንትን ብለሽ ሁሌ ትቀበኛለሽ። ፐርሶናሊቲ ዋይዝ እንዳሉት አላማ ሊኖራት ይገባል። ኮንሲስተንሲ መኖር ይገባል ለአንድ ነገር ላይ ወይ ደግሞ እኔ ፐርሰናሊ አሁን ዴት ሜሪ አሮን ሀፋን ምናምን ኮንሲስተንሲ እና አላማ ያለው ማግባት ወይ ደግሞ መውለድ ፋሚሊ መያዝ የሚፈልግ አይነት ሰው ካልሆነ አሮን ይሆን ነው። ወንድ ሴት አይመቸኝም። ኢንታይ ፌሚኒስት ነው ልጁ።
አልተናገረም፣ ማውጣት አልቻለም። እቺ ስላለች እቺ እንዴት እንደምታየው ራሱ ያው እንደዚህ አዎ ገብታታል። እሷ ካሜራው ራሱ ወደ እሷ ነው። እሷን እያሳየ ነው። ወንድ ሴት አለ። ወንድ ሴት ምንድን ነው? ዲጄ ሊ የመሳሰሉ ዲጄ ሊ እኮ የማስክሊን ኤግዛምፕል እኮ ናት። ኢቲሲ ከኤሊት ሴት ቀጥሎ እሷ ነች እኮ ማስክሊን ኤክሰለንስ ያላት ሴት እሷ ብቻ ነች። እና ለእሷ ነገር አፍሬያለሁ ሳይሰሙኝ በጓደኝነት አብረው በሆኑ በጓደኝነት ብቻ ማለት ነው አብረው በሆኑ ብዬ ማስበው ሱራፌል ነው የሚያስቀኝ። ሱራ ዌልካም ተብላ ቱ ፍሬንድ ዞን ፍሬንድ ዞን አይደለም ይሄ የሆነ አለው ቻንስ አለ። ሱራ ቻንስ አለ። ቢገባ ጓደኝነት ብቻ ማለት ነው። ቅድም ባለፈው ምን ፔር አድርጊያቸዋለሁ ሁለቱም እና ሱራ ልብሳቸው ራሱ ይመሳሰላል ምናምን ብለናል። በጣም ያስቀኛል ጓደኛዬ ቢሆን ሱራ ይመቸኛል። ቀለል ያለ ሰው ስለሆነ ምናምን ግን እኔ እንጃ እባክሽ ቻንስ የለውም ብለን ደረቱ ምናምን ብለን ቅድም ይሄ ሪሌሽንሺፕ ከተባለ ግን ናትናኤልና ዮሐና ነገርኩህ። ናትናኤል ማለት ሱራ ናትናኤል ማለት ናትናኤል ያ ነው ቦክሰር ታይሰን ነው የሚማታው። ዮሐና ደግሞ ዘፋኙ ነው። ወዳ ዘፋኙ ነው ከሳምቡድ ጋር ያወጣው። አይ በጣም አሪፍ ሱራ ማለት አለበት። እስቲ የዚሽ ማን ነው? ኦኬ አንደኛ yes ያ ሴንስ ይሰጣል። እስኪ ሲስ መጨረሻ ነች። ሲስ መጨረሻ በዚህም ሲስ መጨረሻ እንዴ አንድ አይነት ነው። የሁሉም አንድ አይነት ነው። ዮሐና ቅድም ፊዚካሊ አራተኛ ነበር፣ መጨረሻ ነበር ዮሐና። አሁን ፐርሰናሊቲ ሶስተኛ ነው እንጂ ሲስ ነው አራተኛ ፊዚካሊ ፐርሰናሊቲ ዋይዝ ታይፕ የለኝም አላ ታይፕ የለኝም። ሁሉም ነገር ዌልካም ነው አይደል? ዌልካም ፓኬጅ ይሄ ነው። ሱራ እዚህ ጋር አንደኛ ይላል አባቴ። ዮሐና ኮንሲስተንት ነው በጣም ሁለተኛ ነው። አሪፍ ሲስም ኮንሲስተንት ነው። ሲስም ኮንሲስተንት ሆና ነው መጨረሻ እየወጣች ያለችው ሲስ። እስቲ ቆይ እስቲ አየህ የአራቱም ሴት ሳይሰጠኝ ማለት አዎ በእንትን አያሃት አይደል? ቅድም እንትን ስላለ እኮ ነው እንደው እቺ ፌሚኒስት ነገር ነች። ለዛ ነው ብላየች አይመችም። ናትናኤል ሁለተኛ ይዟል ማለት ዮሐና ነች። አይ አንድና ሲስ ትንሽ አፕግሬድ አድርጋለች። ሲስ እንዴት ነው አቺ የወንዶቹ ሴቶቹ የወንዶቹ ሲስ ነበረች አንደኛ። በእናትህ የወንዶቹ በቁመት ነው በቃ ሲስን አንደኛ ያደረጓት። ዮሐና ሁለተኛ ራሱ ሁለተኛ ከዛ አሪፍ ነው በቃ ጥሩ ነው። አሪፍ ነው ያደረጉት። የእነሱን ራንኪንግ ሰርፕራይዝ አድርገዋል። ደንግጫለሁ ሳየው ውጤቱን አልጠበቅኩም ነበር። መቼም ልታውቅ አትችልም። ሰው የሚያስበው ሰው ኤቭሪቲንግ ኢዝ ሰርፕራይዚንግ ራንኪንግ እስከሆነ ድረስ ማለት ነው። ማለት እኛ የሰጠነው እና እነሱ የሰጡት ጭራሽ አይገናኝም ነበር እና እሱ ሰርፕራይዝ ሆኛለሁ። የተገላቢጦሽ ነው ነበር ማለት አረ ያልኩ ምንም ብዙም ኤክስፔክት አላረኩም። ለኔ ፈን ነው ሜቢ ሲሪየስ ያዙታሉ። ከእናንተ ራንኪንግ እና ከነሱ ያዙታሉ የራሳቸው የዛሬው ቻሌንጅ ራስህን የምታይበትን መንገድ በሆነ መልኩ አስቀይረዋል ወይ? በጣም የላዩ ገጽታ ብቻ ሳይሆን ውስጡ ቆንጆ ልቡ ቆንጆ መሆን እንዳለበት በጣም ብዙ ነገር ነው የተማርኩበት። አስተማሪ ሲስ በሁለቱም ነው የተጎዳው ና ሪሊ ጨምሮልኛል በሚለው እናስበው። እኔ አሮን ሲ ማይሰልፍ ራንክ እንደተደረኩት ቦታ ጋር አላሽም። አረ ጭራሽ ምንም ያስቀይር ነገር አለ? ምን መጣ? በጣም አሪፍ ነበር። it was very well organized. It was a lot of people that knew what they were doing. impressive ነው። ለዚያውም ደግሞ I think በዚህ ዓመት ነው ዴቢው ያደረገው። በዚህ ዓመት ሳይሆን ቅርብ ጊዜ ያደረገው። impressive በጣም it was interesting and fun. the conversations ምናምን አሪፍ ነበሩ። ላሽም ሹፍ ቲቪን ሰብስክራይብ አድርጉ። 100% recommend. subscribe to ሹፍ ቲቪ
ሰብስክራይብ ቱ ሹፍ ቲቪ። ሹፍ እንዴት ነው? እንዲህ ነው። ሱራ ይመቻት። ሱራ ኤቢሲ ነው አስጨርሽ። በቃ የዛሬው ቪዲዮ ይህን ይመስላል ጋይስ። ቀጣይ ሌላ ቪዲዮ እስክንገናኝ ይመቻችሁ። ሰብስክራይብ፣ ላይክ ምናምን እንዳትረሱ። አይ